የተሰማሁት በተለይ ደግሞ ቀጣይ ለሚከወኑ ሂደቶች መነሻ ይሆናል ብለን እናስብ ነው። ያው ምርጫው ተባብቶ ይመስላል። በጣም ጥሩ እጅግ በጣም አመሰግናለሁ። ዛሬ ታሪካዊ ቀን ነው። ኢትዮጵያ እየመረጠች ነው ያለችው። ያው ይሄ ምርጫ የኢትዮጵያን የወደፊት ዕጣ ፈንታ የሚወስን ምርጫ ነው። ስለሆነም እኔ ባለፉት ዓመታት ባለፈው ጊዜም የስድስተኛው ምርጫ የጎንደር ከተማ ወኪል ነኝ። አሁንም ለጎንደር ከተማ የተወካዮች ምክር ቤት ወኪል ለመሆን እየተወዳደርኩ ነው ያለሁት። ምርጫው ላይ በጣም ፍጹም የተረጋጋ ሁኔታ በከተማ ውስጥ ተዘዋውሬ ተመልክቻለሁ። አካባቢ ሰላም ነው። ጎንደር ምርጫውን ለማካሄድ አሁን በተረጋጋ ሁኔታ የሚገኝ ከተማ ነው፣ ከየትኛውም አካባቢ በተሻለ ሁኔታ ማለት ነው። ስለዚህ ህዝቡ እየመረጠ ነው ያለው። ስለሆነም ይሄ ምርጫ የተሳካ እንዲሆን የምርጫ ተፈጻሚዎች፣ የምርጫ ታዛቢዎች እና የምርጫ ቦርዱ እየሰራ ያለው ስራ እውነት ለመናገር አድናቆት አለኝ። ህብረተሰቡም ከ12 ሰዓት ጀምሮ ወጥቶ ነው ወረፋ ይጠበቃል። እንዳያችሁት ይሄ ምርጫ የዚህ ምርጫ ስኬት ወደፊት ለምናቋቁመው መንግስት የራሱ የሆነ አስተዋጽኦ አለ። ሌጂቲሜት የሆነ ህጋዊ መንግስት ለማቋቋም ማለት ነው። ስለሆነም ህጋዊ መንግስት ሲቋቋም መንግስት ባለፉት 7 ዓመታት ያከናወናቸውን ስራዎች ይበልጥ አሻሽሎ አደራጅቶ ገምግሞ በተለይም በሀገራችን የሚስተዋሉ ችግሮችን ፈትቶ በተለይም በአሁኑ ሰዓት አሉ የሚባሉ የሰላም ችግሮችን፣ የኑሮ ውድነት ችግሮችን፣ ሌሎችንም ችግሮች አቅዶ ይፈታል ብዬ አስባለሁ። በአጠቃላይ ምርጫው በግሌ ደስ ብሎኛል። የኢትዮጵያ ህዝብ ከማንም ተጽዕኖ ነፃ ሆኖ ይሄን ምርጫ በተረጋጋ ሁኔታ ነው እያካሄደ የሚገኘው። በጣም ብዙ ከዚህ ምርጫ በስተጀርባ ብዙ የሚነገሩ ነገሮች አሉ። ህዝቡ ግን ምን እንደሚያደርግ ስለሚያውቅ በጣም አውቋል። ህዝቡ ምን ማድረግ እንዳለበት ነቅቷል። ስለዚህ ይሄ የተሻለ እንደሆነ ማየት ይችላል። እኔም ምርጫ ጣቢያ ላይ አሁን ህዝቡ ተሰልፎ ድምጽ እየሰጠ ነው። ሴት አደርጋለሁ። እናንተም ከሌሊት ጀምራችሁ ምርጫውን ለመታዘብ የምታደርጉትን ጥረት በመላ የሀገራችን ሚዲያዎችን ሳላደንቅ አላልፍም። በቀጣይ የሚጠበቃል ከምርጫ በኋላ በህዝብ የተመረጠ መንግስት ይኖራልና በቀጣይ ህዝቡ ምን ያደርጋል? ከምርጫ በኋላ የሚጠበቀው እንግዲህ አንዱ ስራችን በሀገር ደረጃ በተለይ በሀገረ መንግስት ግንባታ ላይ የሚስተዋሉ በልሂቃን መካከል በማህበረሰቡ መካከል የሚስተዋሉ ልዩነቶችን ለመፍታት ሀገራዊ የምክክር አጀንዳ ልየታ ይከናወናል በቅርብ ጊዜ አኳያ። ስለዚህ በምንስማማባቸውን ጉዳዮች ምክክር እናደርጋለን ተብሎ ይታሰባል። ሁለተኛ በሀገራችን የጀመርነውን የኢኮኖሚ ልማት ሀገራችን ወደፊት ለማሻገር እያከናወን ያለነውን ልማት ተጠናክሮ መቀጠል። ሶስተኛውና ዋነኛው በህዝብ ውስጥ የሚነሱ መሰረታዊ የህዝብ ጥያቄዎችን መፍታት ነው። መልካም አስተዳደር፣ የኑሮ ውድነት፣ ሌሎችም ጥያቄዎች በሚገባ የተደራጀ መፍትሄ መስጠት ይጠይቃል ማለት ነው። ስለዚህ ይህን ጥያቄ ደግሞ ተመራጭ የፓርላማ አባላትም የክልል ምክር ቤት አባላትም በቀጣይ በገቡት ቃል መሰረት ይሄን መፈጸም መቻል አለባቸው። በዚያ ከ5 ዓመት በኋላ ህዝቡ እኮ ያገኘናል። የገባነውን ቃል መተግበር አለብን ማለት ነው። ስለዚህ ይሄ ነው የሚጠበቀው። በህዝብ የተመረጠ መንግስት ለህዝብ የገባውን ቃል ፈጽሞ መገኘት አለበት። ያ ካልሆነ ህዝብ ይቀጣል። ከ5 ዓመት በኋላ ደግሞ ምርጫ ምረጡን ብለን ስንመጣ የገባነውን ቃል ካልፈጸም በማህበረሰቡ መጠየቃችን አይቀርም ማለት ነው። ስለዚህ ይሄ ነው የሚጠበቀው። እንግዲህ ይሄ ምርጫ እንደ ሀገርም ሞዴል ነው። ይሄ ምርጫ ለአፍሪካ ምሳሌ ነው። በነገራችን ላይ በአፍሪካ ሀገሮች በሁሉም በምዕራብ አፍሪካ፣ መካከለኛው አፍሪካ የምታስተውሉትኝ መንግስት በጉልበት ነው የሚቀየረው። እኛ ሀገር ግን መንግስት የሚቀየረው በምርጫ ብቻ ነው፣ በምርጫና በምርጫ ካርድ ብቻ ነው። ለዚህ ነው ኢትዮጵያ እየመረጠች ነው ብለን የምናገረውና በዚህ መሰረት ህዝቡ በዚህ ምርጫ ምክንያት እያስተማረን ነው ያለ ማለት ነው። ከማህበረሰቡ ነው እየተማርን ያለ ነው ማለት ነው። አሮጊቶች፣ ወጣቶች፣ ነጋዴዎች፣ ሌላውም ሰው አይታችሁ ከሆነ ተሰልፈው ነው ምርጫው ሲያካሂዱ። አቅመ ደካሞች ምርጫ ጣቢያ በጠዋት በ12 ሰዓት መጥተው ምርጫ ሲያከናውኑ ማየት በጣም የሚገርም ነው። ስለዚህ ህብረተሰባችን ጋር ሆነን እያጋጠሙን ያሉ ችግሮችን እንፈታለን ብለን እናስባለን።